ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ከዚህ በመቀጠል ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ፕሬዝዳንት የሆኑትን ፓስተር ጻድቁ አብዶን ንግግር እንዲያደርጉልን ወደዚህ ጋብዛለሁ። ተናገርም ዝምም አትበል ተብለን ተጠርተናል አንዳንዶቻችን። ያው እኔ መጥቼ ቀድሜም አይቻለሁ። በጣም የሚገርም ነው። በእውነቱ በጣም ጥሩ ነው። ወጣቶች ብዙ ጊዜ መስማማት ችግር የለባቸውም። ቢጣሉም ጉዳያቸው አይደለም። እነሱ የገፋንን ስንጣላ የምር የምንጣላው እድሜ የገፋን ሰዎች አንጣላም እንጂ ስንጣላ የምር ነው። እነሱ እንኳን አቦታው ምናምን ተባብለው ነው የሚተውት። ይሄ በጣም አስደናቂ ነው። እንግዲህ አየሩን እንደምታውቁት የአየር አለቃ አይደለም። አየሩን አሁን የሞላው ምንድነው ብትሉ ጥላቻ ነው። እጅግ የከፉ የክርስቲያን የሚባል የዳነ ሰው ከአንደበቱ የማይወጣ ክፉ ቃሎች፣ ስድቦች በእግዚአብሔር ስም ለጌታ ቀናን ብለው ሰዎች ብታዳምጧቸው እጅግ የከፋ ስድብ ነው የሚሳደቡት። እጅግ የከፋ ባጭሩ እኔ ማለት መፈልገው እኔም ቀደም በየስላየው ባየሁት ነገር በጣም ተደነቅ ያለው የኔ ባለቤት አንተ ማድነቅ አትችልም ትለኛለች። ግን አንዳንድ ቀን ይችላልው እንደው ሌላ ሰው ባላደንቅ እሷን አደንቃታለሁ እኮ ግን ማድነቅ አትችልም ትላለች እንጂ ማድነቅ አይቀርም። የኔ ቆንጆ ስላት ወድሻለሁ ያልከ መስሏል ባንተ ቤት ትላለች። እና ያው ነው አይደል እንዴ የኔ ቆንጆ ካለ ወዲ እንደ ወጣቶቹ እኛ ብዙ ቃላት አሳምረን ማድነቅ አንችልም። ግን አሁንም የኔ ማለት ይሄ ፐርፌክት ሆኖ ያንን የሚመጥን አገልግሎት መስጠት መቻል አለበት። ማለት በሶሻል ሚዲያ አሁን ድሮ በውስጥ በጎን ምናወራውን ድሮ ታቃላችሁ ሰው ለመስደብ ድሮ የሚቀጠሩ ሰዎች አሉ። ይከፈላቸዋል ለመስደብ። አዲስ አበባ ውስጥም ነበሩ ማለት ተቀጥረው የሚሳደቡ ሰዎች አሉና አሁን በሶሻል ሚዲያ ስደብልኝም ተብሎ ይከፈላል። እግዚአብሔር ይቅር ይበላቸውና ሶሻል ሚዲያን የስድብ ሳይሆን የእግዚአብሔር ወንጌል እውነት የጽድቅ ወንጌል ፍቅርን ሰላምን ከአንድ ሰው እኮ ብለይም በሐሳብ በጨዋ ደንብ መናገር ይችላል። እንደዚህ የተለየ ተጽዕኖ የሚያመጣ እውነትም የወንጌላውያን የሆነ ስራና ተግባር የሚፈጽምበት እንዲሆን ነው። መቼም ሐዋርያ ጳውሎስ በዚህ ዘመን ቢኖር ሶሻል ሚዲያን በደንብ ነው የሚጠቀመው። ግን ለስድብ እንደማይጠቀም አውቃለሁ። ሮሜን ያስተምርበት ነበር። ለቆሮንቶሶችም ያው እንደዛው ለፊልጵስዩስም ደግሞ ከናንተ ጋር እንደው ተጨምሬ መስዋዕት ብሆን ደስ ይለኛል እንዳለው እንደዛ አይነት ለጌታ ቀን ትምክት የሚሆን ነገር እንድንሰራ እንዳናፍር ኤፌሶን ላይ ሳስተምር ይሄ ስለ ተገቢው አካሄድ ስለሚለው እና አንድ ጊዜ የምናስተላልፈው መልእክት አንዳንድ ጊዜ በቃልም በኑሮም ምክንያቱም በቃልና በስራ ብርቱ የሆነ ነው የተባለው ክርስቶስ በቃልም በኑሮም የተጣጣመ መሆን መቻል አለብን እንጂ የተሳሳተ መልእክት የሚያስተላልፍ ነገር ማድረግ የለብንምና አንድ ጊዜ እንደዚህ ሆነ ይባላል። በነገስታት ዘመን ነውና አንድ ንጉስ ነሸጥ አረጋውና ንጉሶች ግብር የሚባል ነገር አለ። ግብር ያበላሉ። በጃንሆይ ጊዜም ነበረ። ንጉሱ ሲጋብዙ ቡላ ገበርዲን ሱፍ ይለበሳል። እንደዚህ የልብስ አይነትም ይነገራል። ዝም ብሎ መግባት አይቻልም። ለማንኛውም ማንንም አይጠራም። እና አንድ ቀን ግን ንጉሱ ምን አለ አዋጅ አወጀ። ወደ ንጉሱ ግብዣ ሰው ሁሉ ተጠርቷል። ወደ ንጉሱ ግብዣ ማን ተጠርቷል? ሰው ሁሉ በግዛቴ ያለ ሁሉ ተጠርቷል። ንጉሱ ሰው ሁሉ ግብዣ ጠርቶታል ይላል። ከስር ንጉሱ አለበ ቆጣጣራ አለምትል በትንሹ ተጽፋለች። እና አንድ ለማኝ አዋጁን ሰምቶ ሮጦ ሄዶ ሲያነብ ንጉሱ ሰው ሁሉ ግብዣ ጠርቷል የሚለውን ሲያነብ ደስ ብሎት እየዘለለ ከስር ንጉስ አለባበስን ይቆጣጣራል እንት ምንቀኛ
ምቀኛ ሁሉ ምቀኛ ይሄ እኮ ድሃ የሚጠላ ምቀኛ ነው አንድ ባለስልጣን የጻፈው ነው ይላልና አንዱ በዛ አዋጅ የተነገረው ማንንም ሰው ጥያቄ ያለው እስከ አንድ ወር መሰለኝ ንጉሱ መጠየቅ ይችላል ገብቶ የሚባል እና ይሄ ምቀኛ ያለው ባለስልጣኖች ሁሉ ምቀኛ አይ ንጉሱ ነው እኛ አይደለንም ከፈለክ ጥያቄ ጠይቅ ተብሎ ንጉስ ቤት ይገባል ገብቶ አያውቅም ቤተ መንግስት ገባ ንጉሱ ከልጁ ጋር ቁጭ ብሏል እና ይሄ ድሃ ይሄ ለማኝ ንጉስ ሆይ ሺህ ዓመት ንገስ ሁሉ ግብዣ ጠርቷል አይደለም እርሶ አዎ እቺ በቀጫጭኗ የተጻፈችው ንጉስ አለባበስን መቆጣጣምቷ የድሃ የሆኑ ባለስልጣናት የጻፉት ነው መቼም እርሱ አይደሉም አይደል ይላል አይ እኔው ነኝ የጻፍኩት ይላል ንጉስ እና ይሄ ዳው ያለቅሳል ዳው ሲያለቅስ ከንጉሱ ቀኝ የተቀመጠው ልዑሉ ይነሳና ሄዶ ዳውን ይዞት ይወጣል ናው እዛው ግቢ ወላደው ወደ ቤተ መንግስቱ ይወስደውና አታልቅስ አይዞ ይውል እንካ ይልና የራሱን ልብስ አጠቃላይ የልዑል የሚያሰኘው ልብሱን ይሰጠዋል ሁሉ ነገር ይሰጠው ካባ ይሰጠዋል እንግዲህ በመተመጣበት ቀን ሰውነትን ታጥበህ ይሄ ለብሰህ ትመጣለህ እኔ ሰረገላ ልክልሃለሁ የልዑል ሰረገላ ልክልሃለሁ የብዙ አገር ነገስታት ከነ ልጆቻቸው ስለሚመጡ አደራህን እንግዲህ ይለዋል እና በጣም ደስ ይለዋል በቃይ ማያዣ ይሰጠዋል የሚለብሰው ልብስ እና ቀኑ ሲደርስ በተባለው መሰረት ታጠበ ልብሱን ለበሰ ሰረገላ ተረገለ ተሰያለገላ ላይ ተቀምጠው በቃ እንትን ይያለ ሲመጣ ስማም ሁሉ መንፈስ ቅዱስ ይሄ ሀገር የንጉስ ልጅ ነው ይሄ ስማም ሁሉ መንፈስ ቅዱስ እብድ ይሆን እንዴ ሰው ሁሉ እብድ ይሆን እንዴ ይላል ሰውየው ጎምለል ብሏል በቃ በኩራት ነው የመጣው ልዑል ነው ማን ይከለክለዋል ሲገባ ልዑሉ ያ ልብስ የሰጠው ልዑሉ አቀረቀራል ምን እንደሆነ ታቀላችሁ የተባለውን ሁሉ ከለበሰ በኋላ ቡቱቱን በብብቱ ይዟል በቅድስና የማይኖር ጴንጤ ቡቱቱን በብብቱ እንደያዘ ሰው ነው የሚቆጥረው በጣም በሚያሳፍር ደረጃ በእናንተ ዘንድ አይሰሙ የተባሉ ነገሮች በዚህ ዘመን በእኛ ዘንድ እየተሰሙ ናቸው እኛ በእድሜ የገፋን ሰዎች ምን ነው ይሄ ልታሳየኝ ነው ያኖርከኝ እንላለን አንዳንድ ቀን እውነት እኔ አለቅሳለሁ አንዳንድ ቀን ብቻዬን በዚህ ስራት ላሉትም እንጸልያለን ምክንያቱም ይሄ ከባድ ስራት ነው እግዚአብሔር የነጻ ያወጣው የቀደሰው ህዝብ ነው ያዳነው ህዝብ ነው በጸጋ ነው የዳነው ቡቱቱ ግን አንልበስ በብታችን ውስጥ አንያዝ ቡቱቱ ከዛም ጭምር የእግዚአብሔርን ህዝብ ወደ እውነተኛው ብርሃን የምናመጣበት ሚዲያ እንደሆነ ምኞቴና ጸሎቴ ነው እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እኔ ደግሞ ምን እላለሁ ጳውሎስም ብሏል እኔ ብቻ አይደለም ከክፉ ሰዎች እንድንጠበቅ ጸልዩ ነው እንጂ ጳውሎስ ያለው ከአጋንንት እንድንጠበቅ ጸልዩልኝ አላለ አጋንንት በኢየሱስም ሲባል ይሄዳል ክፉ አይሄድም ለምን ደብል ነው እሱ አጋንንቱ ማለት ሰውየው ማለት ተከራይቶት ስለሆነ ችግር ነው ረኮዳ ወንስ ረኮዳ ደም ይወጀትል እንደም ስለዚህ እግዚአብሔር ይርዳል አንዳንዶቻችን ሪቫይቫል ነው የምንጠብቀው ሳናይ መሞት አንፈልግም እንላለን እግዚአብሔር የተናገራቸው ነገሮች ሆነዋል ይሆኑ ያሉም አሉ ስለዚህ አሁን ያለንበት ሁኔታ ወይ ፍርድ ነው ወይ ሪቫይቫል ነው ምንም ከአንድ ሁለቱ አይቀርልንም ግን እግዚአብሔር ምህረቱን ያርግልን ጌታ ይባርካችሁ ከክፉ ሰዎች የሚጠብቃችሁ አሜን